ሰላም ሰላም እንደምን ቆያችሁ? እኛ ኤክስፕሎር አርባ ምንጮች ነን። በዛሬ ኤፒሶዳችን የከተማዋን ስያሜ ካሰጡት እናም ደግሞ ለከተማዋ የንጹህ ውሃ አቅርቦት ከሆኑት ምንጮች ከ40 በላይ ምንጮች አሉ ይባላል። እነዚያ ምንጮች ሄደን እዛ ቦታው ላይ የተገኛችሁ እስኪመስላችሁ ድረስ አብረን ኤክስፕሎር የምናደርግ ሲሆን የምንነሳው ከከተማዋ መሃል ከጋሞ አደባባይ ሲሆን ከዚያ ተነስተን ደግሞ ምንጮቹን ኤክስፕሎር በማድረግ ኢች ኤንድ ኤቭሪቲንግ ለጉዞ ለመጓዝና እዚህ መጥተው ለመጎብኘት ምን እንደሚያስፈልጉት እንዲሁም ደግሞ ምን አይነት አለባበስ መልበስ እንዳለበት የትኞቹ ሰዓት እንደሚሻሉ የምናሳያችሁ ይሆናል። ተከተሉን። እንግዲህ እንደምታዩት ከመግቢያው ደርሰናል እና እዚህ ከመግቢያው አካባቢ ደግሞ ትኬት መቁረጥ ስላለብን ትኬት አብረን የምንቆርጥ ይሆናል። ትኬት ቢሮአችን እቺ ትመስላለች። ሰላም ነው። ሶስት በባጃጅ
ኤግዛክትሊ ምን ይስላል ያ እንግዲህ እንደምታዩት የአርባ ምንጭ ጫካ መግቢያ ላይ ነው ያለነው። በ25 ኪሎ ሜትር ርቀቶች ውስጥ ነጭ ሳር ሜዳዎችን የምናገኝ ሲሆን ነጭ ሳር መጎብኘት እንችላለን። በቀጣይ ኤፒሶዶቻችን ነጭ ሳርንም ኤክስፕሎር የምናደርግላችሁ ይሆናል። የኤግዘር ዲልዲይ አለ ከ20 ኪሎ ሜትር በኋላ። አሁን ደግሞ ወደዚህ 3 ኪሎ ሜትር በመጓዝ ምንጭን ኤክስፕሎር የምናደርግላችሁ ይሆናል። አርባዎቹ ምንጮች ኤክስፕሎር እናደርግላችኋለን። ያው እንግዲህ ወደዚህ ስትመጡ ትኬት ይኖራል እና ትኬት እያንዳንዱ ሰው ትኬት መግዛት ስለሚገባ እኛም የራሳችንን ትኬት ገዝተናል። ህጋዊ ነን እና ገብተን ደግሞ አንድ ላይ ኤክስፕሎር የምናደርግ ይሆናል። አብሮንም ደግሞ አብሮን ደግሞ ኤክስፕሎር የሚያደርግ ለጥበቃም የሚመደብልን ስካውት አለ። ከሱ ጋርም ትንሽ ቆይታ ይኖረናል። ተከታተሉ። በዚህ የ3 ኪሎ ሜትር ጉዞዎች መሃል ከምናገኛቸው ነገሮች መሃል አንዱ በጣም ታዋቂው ጥቅስና ደግሞ በጣም ብዙ ሰዎች ደግሞ ፎቶ አብረውት ሲነሱት የምታዩት የመጨረሻው ዛፍ ሲሞት የመጨረሻው ሰው ይሞታል የሚለው የዛፍን አስተዋጽኦ የዛፍ መኖር ጥቅምን የሚያሳየውን ትልቁን የድንጋይ ላይ ጥቅስ ይሆናል። ከመኖር የምናተርፈው ደግሞ ትዝታን እንደመሆኑና ማስታወሻዎችን ደግሞ መያዝ ስላለብንም እዚሁ አካባቢ ደግሞ ጥቂት ፎቶዎችን እንነሳለን። ከዛም ደግሞ ወደዛ የምንቀጥል ይሆናል። በ3 ኪሎ ሜትር ጉዟችን መሃል ደግሞ እዚህ አካባቢ እየጎበኙ ያሉ እየተዝናኑ ያሉ ሰዎችን አግኝተናል። እነሱ ጋርም ትንሽ ቆይታ ደግሞ አብረን የምናደርግ ይሆናል። ይከታተሉ።
አውጣ አንተም ታሽ ነው አውጣ አንተ እሺ ኦፓ ስለላ ከላይና ሳባ ጋላንዳ ተት ይኸውልህ እዛ ጋር ትሄድና እዛ ጋር ደስ ለእግርህን በልቀጥ ታደርጋለህ። አላን ታጥፋለህ። እሺ ለቪዲዮ እንዲያምር እሺ እሺ ኤክስፕሎር ያድርጉ፣ ይምጡ፣ ይጎብኙ፣ እንደዚህ ይደሰቱ። ዥዋዥዌ ስፔሻሊ ለምትወዱ ሰዎች በጣም አሪፍ ዘመናዊ ዥዋዥዌ ለምን የሚያስብል ድንቅ የሆነ ደግሞ ተፈጥሯዊ ከእግዚአብሔር የተቸረ ዥዋዥዌ እዚሁ አርባ ምንጮች መሃል አለን። እንደዚሁ ደግሞ ዘና እያላችሁ ፈልሰስ ብላችሁ መጎብኘት የምትችሉት ቦታ ስለሆነ መምጣታችሁ ግዴታ ነው። እሺ እንግዲህ እዚህ ስምህንና እዚህ ፓርክ ውስጥ ደግሞ ምን ያህል ጊዜ በዚህ በማስጎብኘትና በጥበቃ እንደሰራ ትንሽ ብታጫውተን። አመሰግናለሁ የድል ስለተሰጠኝ። ስሜ ሰይፈ ሚካኤል መኮንን ይባላል። እዚህ የነጭ ሰር ብሔራዊ ፓርክ ሬንጀር ነኝ። አዎ ከዚህ ከተቀጠርኩ አሁን 9ኛ ዓመቴን ይዤዋለሁ። ያው አሁን የምንገኘው በአርባ ምንጮቹ ደን ውስጥ ነው የተገኘ ያለነው። እሺ ያው በጣም ብዙ ጊዜ እስቲ እዚህ አካባቢ አደገኛ የሆኑ የሚተናኮሉና ለጉብኝት አስቸጋሪ የሚያደርጉ እንስሳቶች አሉ እንዴ? በአሁን ሰዓት አስቸጋሪውና ክፉ መጥፎ የሰው ልጅ ነው። የዱር እንስሳ በዚህ ሰዓት ክፋት የለው። ክፉ የምንለው እኛ የሰው ልጅ ነው። አሁን እኛ በተለምዶ እባብ መጥፎ ነው እንላለን። እባብ ሳይመታ ሰውን አይነድፍም። አንበሳ ሳይተኮስ ሳይመታ አደን ሳይቆስል ምንም ነገር አያደርግም። ክፉ በአሁን ሰዓት የሰው ልጅ ነው እና አርባ ምንጮቹ መታችሁ ጎብኙ ኑ። ምንም ችግር የለም። ሰላም ነው። በጣም ሰላም ናት። ኑ። ኦኬ በጣም ብዙ ሰዎች ወደዚህ እንዲጎበኙ ሲጋበዙ እንዲጎበኙ ጥያቄ ሲቀርብላቸው ከሚያቀርቡት ጥያቄ መሃል አንዱ የሚሆነው የጸጥታ ጉዳይ ነው። ይሄ የሚናፈሱ ደግሞ ሶሻል ሚዲያ ላይ የሚናፈሱ ወሬዎች አሉና እነሱን ከማጥራት እና የህግ አካል እንደመሆንም እስቲ ከሱ አንፃር ትንሽ ብታብራራለን፣ ያንን ሀሳብ ብታጫውተን። ምንም ሰላም ነው። ምንም ነገር እስከዛሬ ምንችን ነገር የተከሰተ ነገር የለም። ሁሉ ነገር ሰላም ነው። ምንም ነገር አርባ ምንጭ ላይ እንዲህ አርባ ምንጭ ከተማው ላይ አይደለም ከተማው ላይ እዚህ ደን ውስጥ ምንም ነገር ተከሰተ እንባል ነገር እስከዛሬ ተሰምቶ ማቅ አልሰማንም። ሰላም ነው። ኑልን። ስለዚህ አሪፍ። እሺ ጎብኚዎች አሁን ሲመጡ በየትኛው ሰዓት ቢመጡ ይመረጣል ብለህ ትመክራለህ? አዎ የእንግዳ ፍሰትም ስላለ እዚህ አርባ ምንጮች ውስጥ እዚህ ደን ውስጥ የእንግዳ ፍሰት ስላለ ጎብኚ የሆነ ዋኛ ያለው ሚል ካለ በጠዋቱ ቢመጣ ሰው ሳይበዛ ዋኝቶ ጅዋጆን ተጫውቶ ተዝናንቶ መሄድ ይችላል። ኦኬ አዳረም ከፈለገ ደግሞ ማታ 11 ሰዓት 12 ሰዓት ለመጥቶ ድንኳን ቴንቱን ጥሎ አሁን ቅድም እንዳየነው ሰዎች እንዳየነው እዛ ተዝናንቶ አድሮ መሄድ ይችላል። ኦኬ መልካም። እንደዛ ከሆነ እሺ በመጨረሻ ሰዎች እንዲጎበኙ ደግሞ ጥሪ ማቅረብም ደግሞ ኃላፊነታችን ስለሆነ እኛም ሰዎች በአካል ተገኝተው ይህንን ቦታ ይህንን ድንቅ ተፈጥሮ እንዲያዩ እየጋበዝን ነውና አንተም የምትለው ነገር ካለ እንዲጋብዙ የምትጋብዛቸውን። ኑልን፣ አርባ ምንጫችንን ኑ ጎብኙልን፣ ኑ እዩልን፣ ተዝናኑ በአርባ ምንጫችን።
እናመሰግናለን። ሀሹ ሳሮይዴታ እንኳን ደህና መጡ ዌልካም እንላለን። አሁን ደግሞ ገብተን አርባዎቹ ምንጮችን ኤክስፕሎር የምናደርጋቸው ይሆናል። እንዲሁ እዚህ ስር ካሉ ፋሲሊቲዎች መሃል አንዱ ጎብኚዎች እየጎበኙ ደግሞ ከደከማቸው አረፍ የሚሉበት ደግሞ እንደነዚህ የመሳሰሉ ከራሱ ከእንጨት የተሰሩ ደግሞ ወንበሮች አሉ፣ ማረፊያዎች አሉ። መልካም አየር እየተናፈሱ ቁጭ ብለው ይህንን ኢንቫይሮንመንት ለማድነቅ ይህንን ኢንቫይሮንመንት ወደውት ደግሞ ነፋሻማ አየር ለመውሰድ የሚቀመጡበት ቦታ ነው። አሁን ደግሞ ምንጮች ወዳሉበት ቀጥታ የምንገባ ይሆናል። ይህ የሰላም ተምሳሌት የሆነው ኮፒያችን ነው። ከለሩ ሁላ ትርጓሜ ያለው እኛ የሰላም ሰዎች ነን። ነው መጣችሁ ጎብኙን እንላለን። አርባ ምንጭን ፎርቲ ስፕሪንግ ይችን ትመስላለች። ፈታው ናት። ይሄ ከተማችን በመሆኑ እውነት እግዚአብሔር ምን ያህል እንደወደደን ማወቅ እንችላለን። ይህንን ገጸ በረከት ራሱ ስለሰጠን መታችሁ የመጎብኘትን እድል ደግሞ ስላገኛችሁ በጣም ልትደሰቱ ይገባል። ተመልከቱት ይህን የመሰለ ንጹህ ውሃ። ይሄ ከምንጮቹ ቀጥታ ወደ ታች የሚወርደው ውሃ ነው። የውሃውን ንጽህና መመልከት ትችላላችሁ ምን ያህል ንጹህ እንደሆነ። እኛም በቅጠል ምንጩን ደግሞ ደርሰንበት ከምንጩ ላይ በቅጠል የምንጠጣ ይሆናል። እነኚህን አሳዎች ተመልከቱ። የሚመገቡትን ነገር እየሰጠናቸው ነው ወጥተው እንዲታዩልን። ይሄውላችሁ ዋው ሰዎች የሚሳሳቱት የታሉ አርባዎቹ ምንጮች ይሄ ከምንጮቹ መሃል አንዱ ነው እንደ እያሉ ይጠይቃሉና እንደዛ አይደለም። እኚህ ከድንጋዮች ውስጥ ሲፈልቁ የምናያቸው ከቅድም ጀምሮ ድንጋዮችን ብረስት እያደረጉ ከድንጋዮች ውስጥ እየወጡ የሚመጡት ከተለያዩ ቦታ ፈልቀው የሚመጡ ምንጮች ናቸውና ይሄ የምንጮቹ ጥርቅም እንጂ ከምንጮቹ መሃል አንዱ እንዳይደለ ብዙዎችም እንደሚሉት አርባዎቹ ምንጮች የግድ መቁጠር አለብን ይባላል። ወደ ውስጥ ፋሲሊቴት የተደረገ የተመቸ ቦታ ስለሌለ እንጂ እነዚህ ከድንጋይ ውስጥ እየወጡ የምናያቸው እነዚህ ምንጮች ተጠራቅመው ነው አርባ ምንጭ ተብለው የሚጠሩት። ይኸውልህ እቺ አሁን ጎዳሬ ትባላለች። የጎዳሬ ቅጠል ትባላለች። ስሯ እንደ ስኳር ድንች ቀቅለን እንበላው። እንግዳ ሲመጣ ደግሞ በዚህ ነው ውሃ የምናጠጣው። ሎካል ብርጭቃችን ናት። ወተር ፕሩፍ ናት። ያው ውሃችንን ሜርኩሪ የምታደርግልን ቅጠላችን ናት። እቺ ናት። አሁን ብርጭቃችን ያለቀለኩ ነው ማለት ነው። እሺ
ቀድሞ ትጠጣለህ። እንግዲህ ይህንን እድል አግኝተናል። በቦምባ ቤታችን የሚመጣውን ውሃ ደግሞ ዛሬ ከዚሁ ከራሱ ከምንጩ ቀጥታ ልንጠጣ ነው። ና የሰው ልጅ ሲፈጠርም ከተፈጥሮ ቀጥታ እንዲጠቀም ስለተፈጠረ በጣም የሚገርም ስሜት እየተሰማኝ ነው። ካሜራማናችን እንዲጠጣ እየጋበዝነው ነው። እኔ ግን ጠምቶኛል። አሁንም እየጠጣሁት እየጠማኝ ነው። እባክህን ብርጭቆዬን ስጠኝ። ደጋግመ ቀኑን ሙሉ ስትጠጣ ብትውል የማይሰለች በተፈጥሮ ሪፍሪጀሬተር የቀዘቀዘ ጥርት ያለ የተጣራ ከእግዚአብሔር ቀጥታ የተቸረ በረከት ነው። ይበቃናል። በውሃ አትጨብስ፣ እንወጣለን። ውጣ። መጠጣት ያለብንን ውሃ ደግሞ ጠጥተን ወጥተናል። እንግዲህ ምንጮቻችንን አሁንም ኤክስፕሎር እያደረግን ነው። ገና ደግሞ ዋና ለመዋኘት የታቆረች ትንሽ ውሃ አለች። እዛች ስር ደግሞ ሄደን የምንዋኝበት ሴሽን ይኖረናል። እንዋኛለን፣ ኤክስፕሎር እናደርጋለን። አብራችሁን ቆዩ። በመጨረሻም ደግሞ ምን ያህል ኮስት እንዳስደረጉ እነዚህ ነገሮች ምን አይነት ነገር ደግሞ ማሟላት እንዳለባችሁ ለጉብኝት ስትመጡ እንዴት መዘጋጀት እንዳለባችሁ ምን ነግራችሁ ይሆናል። አሁን ወዴት ነው እያቀናን ያለ ነው? ወደ ፑልቶ አዳራሽ ወደሚባልበት። ፑልቶ አዳራሽ ማለት በእኛ ሀገር ቋንቋ በጋሞኛ ፑልቶ ማለት ምንጭ ማለት ነው። የምንጭ አዳራሽ እንለዋለን። ኦኬ። አሁን አንዳንድ ሰዎች እንደዚህ ቢያሳስረዳቸው የምንጭ ፑልቶ አዳራሽ ቤት የምንጭ አዳራሽ ሲል አዳራሽ ትክክል አዳራሽ ይጠብቃሉ አይደለም። ኖርማል ዛፉ የገጠመ በሐረጉ የገጠመ ቦታ ስለሆነ እኛ አዳራሽ እንለዋለን። እና አጭር ፕሮግራም ሲኖር ቀለበት፣ ሽኝት፣ የመስክ ፎቶ፣ ፊልሞች፣ ክሊፖች በብዛት ይሰሩበታል። አዳርም ፕሮግራም የሚደረግበት ነው። ካምፓኒ ተዘጋጅቶ የሚታደርበት ቦታ ነው። በጣም ይገርማል። ስለዚህ ያው ለጎብኚዎች ብዙ ጊዜ ክፍት ነው ማለት ነው። ለመስክ ፎቶግራፍም ለእያንዳንዱ ነገር ክፍት ነው። ዋው ደስ ይላል። እንግዲህ ከመዝናናት ያለፈ ደግሞ እንዲሁ ከቱሪስት መስህብነት ያለፈ ደግሞ ለሀገራችንም እንዲሁም ደግሞ ለክልላችን መንግስት ለቱሪዝም ገቢ የሚሆን ስለሆነ ሰርግ የሚኖርባችሁ እንደዚህ የመስክ ፎቶግራፍ መነሳት የምትፈልጉ ደግሞ መታችሁ መነሳት የምትችሉበት ቦታ አለ። አሁን ደግሞ ወደዛ ቦታ እያቀናን ነው። ያንን ቦታ ደግሞ የምናየው ይሆናል። ፑልቶ አዳራሽ አይደል? አዎ፣ የምንጭ አዳራሽ ማለት ነው። ያው ባይዘው እዚህ ፓርክ ውስጥ ምንም አይነት ነገር መቁረጥም ሆነ መትከል፣ ማስዋብ፣ ማስጌጥ አይቻልም። ተፈጥሮ ራሱን በራሱ የሚተካው ራሱን በራሱ የሚያስውበው ትልቁ ዲዛይነር እግዚአብሔር ስላለ እሱ የሰራውን እያየን ማድነቅ ነው ማለት ነው የኛ ስራ። ያው ተፈጥሮ ራሱ ብዙ ቅርጽ ራሱ የሰራው አለ፣ ብዙ ነገር አሉ። አይ መልካም ነው። እነዚህ ዛፎች በጣም የጥንት ናቸው ሲባል እሰማለሁ። አዎ ሾላ ያው ፓርኩ ሲኖርም የነበረ ነው። ሾላ እድሜውን ባንገምተው ይሄ ሾላ ይባላል። ይሄ ደግሞ ዋንዛ በብዛት ህገወጥ የሚወደው ይሄን ነው። ለፈርኒቸር ድሮ ይውል ነበር፣ ህገወጦች ይቆርጡት ነበር። አሁን ላይ ግን በእናንተ ጥበቃ ስር ስላለ ተጠብቆ ይኖራል ማለት ነው። ዛፍ መቁረጥ መትከል አይቻልም። እሺ እዚህ ፓርክ ውስጥ አንድ ዛፍ እኛ ጋር አንድ ዛፍ በአንድ ሰው ህይወት ነው የምንስለው የምንይዘው።
እና በብዛት እንግዶች ፎቶ የሚነሱበት ነው። በጣም ውብ የሆነ እስቲ እንደምታዩት ውብ የሆነ ሾላ ነው። ከኔ በላይ ረጅም የለም እል ነበር። እስቲ ከሱ ቁመት አንፃር ስተያይ ባዶ ነኝ። ና እስቲ አንተኛውና አንተ ከሱ አንፃር የለህም። ዋው እንግዲህ ጫካው አያልቅም ማለት ነው። ገና መች ገባንና ነው መች አየነው። ትልቁ የጥበብ ዲዛይነር ትልቁ አርክቴክት እግዚአብሔር ነው ስንል በምክንያት ነው። ምክንያቱም ተፈጥሮ ራሷን እንደዚህ ውብ አድርጋ ይሄ ዝሆን መስሎ የተሰራው ቅርጽ ወደዚህ ደግሞ ወደ እኔ ፊቱን የሰጠ አንበሳ መስሎ የተሰራው ቅርጽ የአፉን የከፈተ አይኑ እዚህ ጋር ያለ አንበሳ መስሎ የተሰራው ቅርጽ ሰው በእጁ ፍቆ ወይንም ደግሞ ጣውላውን ቅርጽ አስይዞ የሰራው ነገር አይደለም። ይህ በራሱ ደግሞ የተሰራ ምንም የሰው እጅ ያላረፈበት የተፈጥሮ ሪል ጥበብ። እንግዲህ ይህ የዋንዛ ዛፍ ከተቆረጠ በህገ ወጥ አካላት ከተቆረጠ 30 ዓመት አልፎታል። ግን አልበሰበሰም፣ ምንም አልሆነም። ለመበስበስም በጣም ብዙ ጊዜ እንደሚወስድና ድጋሚ ደግሞ ያቆጠቆጠ እንደሆነ ተፈጥሮ ደግሞ መቼም ተስፋ እንደማትቆርጥ ይህንን ያሳየናልና በጣም አልበገሬ ባይነትን የማሸነፍ ስሜትን የሚያስተምረን በጣም ትልቅ ከተፈጥሮ ራሱ በጣም ብዙ ነገር መማር እንችላለን ስንል ይሄንን ነው። ጥበብን መማር እንችላለን፣ ተስፋ ለመቁረጥን መማር እንችላለን፣ ሰርቫይቭ የማድረግን ስኪል መማር እንችላለንና ይህንንም ደግሞ የምናገኘው አርባዎቹ ምንጮች መሃል ነው። አመሰግናለሁ። ያው ከቅድም ጀምሮ እንዳልነው ይሄ ደግሞ ከጉብኝት መስህብነት በዘለለ ደግሞ ገቢ ለማስገባት ለብዙ ፕሮግራሞች የሚከራይ ብዙ ፕሮግራሞች ደግሞ የሚደረጉበት ስፍራ ስለሆነ የመስክ ፎቶግራፎች የሚነሱበት፣ ልደት፣ ሰርግ፣ መልስ ያላችሁ በቸርቻችሁ የሆነ ፕሮግራም ያላችሁ ሰዎች፣ በእምነታችሁ ምንም አይነት ፕሮግራም ያላችሁ ሰዎች መታችሁ ፕሮግራም ማድረግ የምትችሉበት ቦታ ነው። ወደዚያ ደግሞ ፕሮግራም እያደረጉ ያሉ ሰዎች ላይ ወጥተናል። እነሱንም ትንሽ አይተናቸው እንመለሳለን። ይህንን ለመስክና ለተለያዩ ቦታዎች የምንጠቀመውን ይህንን ቦታ ደግሞ ለየት የሚያደርጉ አንዳንድ ዛፎች አሉ። ስለነዚህ ዛፎች እነግራችኋለሁ። ከነዛ ዛፎች ደግሞ መማር ያለብንን ነገር ደግሞ የምነግራችሁ ይሆናል እና እነዚህ ዛፎች አዙርልኝ፣ ዛፉን አሳይልኝ። እኚህ ሁለት የምትመለከቷቸው ዛፎች እንግዲህ ሲያድጉ ከእድገታቸው ሲነሱ ለየብቻ ያደጉ ዛፎች ናቸው። ይሄኛው ለብቻ ይሄኛው ለብቻ ያደጉ ዛፎች ቢሆኑም ኋላ ላይ ግን ከእንደገና ደግሞ አብረው ላይ በአንድነት ማደግን መርጠዋልና በጣም ብዙ ጎብኚዎች የፍቅር ዛፎች የሚል ስያሜ ሰጥተዋቸዋል። እኛ ግን የፍቅር ዛፎች አይደሉም አባትና እናት ናቸው እንላለን እና ለምን እንደምንላቸው ደግሞ እናሳያችሁ ነው። ይህ ራቅ ብሎ ያለው ዛፍ ከየትም አልመጣም። ከነሱ ጋር ደግሞ የተዛመደ ከነሱም ደግሞ የተቀጠለ ዛፍ ነውና እናት አባትና ልጅ በማለት የተፋቀሩ አንድ ቤተሰብ የሆኑ ዛፎች ናቸው እንላቸዋለን እና በእኛ ቋንቋ ደግሞ ሀሶ ብለን እንጠራቸዋለን እና እንግዲህ ሌላ አንድ መነገር ያለበት ነገር ደግሞ ሰው የመማር ልብ ካለው መማርን ካሸ ከብዙ ነገር መማር ይችላል። ለምሳሌ አሁን ከተፈጥሮ ራሱ መማር ስላለብን ከዚህ ምንድነው የምንማረው? አርባ ምንጭ እንኳን ሰው ይቅርና ዛፉ ራሱ ፍቅርን የሚያውቅበት ተፋቅሮ ተጋብቶ የሚወልድበት ቦታ ነውና መታችሁ መጎብኘት እንዳለባችሁ እናም ደግሞ እኛም ደግሞ መፋቀር መዋደድ እንደዚሁ ደግሞ በህብረት መቆየት እንዳለብን ከዛፎች እንማር እንላለን። ቅድም እንደተነጋገርነው ቅድምም እንደተባባልነው እዚህ ጫካ ስር እዚህ ደን ውስጥ ምንም አይነት ነገር የሰው የእጅ ጥበብ አያርፍበትም። ምንም የሚቆረጥ የሚተከል ወይንም ደግሞ ለማስዋብ የሚደረግ ነገር የለም። ግን ደግሞ ተፈጥሮ ኢትዮጵያ ከኤርትራ ከመለያየቷ በፊት ያለውን ይህንን ካርታ ስላዋልፋልናለች እና
ይህም ደግሞ ከምንጮች መሃል ከሚገኙት አንድ በተፈጥሮ ከተሰራ የሰው እጅ ጥበብ ካላረፈበት ሌላ አንድ ዲዛይኖች መሃል አንዱ ነው። ተፈጥሮ በሰራችልን መንገድ ደግሞ አርባ ምንጭ ላይ ወደሚገኙት የምንጮቹ ጥርቅም ወደ ሆነው ወደ ተፈጥሮ ዋና ገንዳ ነው እየሄድን ያለ ነው። ወደዛ ዋና ገንዳ እናቀናለን። የሚዋኙ በጣም ብዙ ሰዎች እንዳሉ ከሩቁ ድምፁ ይሰማኛል። እነዛ ሰዎች ጋርም ደግሞ ትንሽ ቆይታ የምናደርግ ይሆናል። ወደዛ እየወጣን እንገኛለን። የተፈጥሮ የዋና ገንዳ ላይ የአርባ ምንጭ ነዋሪ የሆኑ እንዲሁም ደግሞ ጎብኚዎች የዋኙበት ይገኛል። እኛ ደግሞ ዛሬ ማንዋኝበት ምክንያትም የሆነው ደግሞ በጊዜ አለመምጣታችን ነው። ከዚህ ጋር በተያያዘ ደግሞ መምጣት ያለባችሁን ሰዓት ሰው በዛ በማይልበት ሰዓት ደግሞ መታችሁ መጎብኘት ስላለባችሁ ያንን ሰዓት የምናሳውቃችሁ የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ይቆዩና እነዛንም ሰዓቶች የምናስረዳችሁ ይሆናል። እና መውጫው በጣም እልፍ ስለሆነ ቤቱ ጋም ገብታችሁ ቤቱ ጋም የምትወጡበት ቦታ ስለሆነ ደግሞ ቅድም በዛ ጋር ወደ ገባንበት መንገድ ተመልሰን እየወጣን እንገኛለን። አርባዎቹ ምንጮችን፣ የተፈጥሮ የዋና ገንዳን፣ ስለ ዛፎቹ የእግዚአብሔር ዕደ ጥበብ ስለሆኑት ደግሞ ስለ እያንዳንዱ ነገሮች አይተናል። አሁን ደግሞ ወደ መውጫው እየተቃረብን እንገኛለን። መውጫው ላይ ከምናገኛቸው ነገሮች መሃል አንዱ ይህንን ፋሲሊቲ ደግሞ መንገድን በማመቻቸት ከጫካ ይልቅ ደግሞ በደረጃ ቀስ እያለን እያወራንበት ወክ እያደረግን የምንወርድበትን መንገድ በጋሞ ባህልና ቱሪዝም ማስተባበር የተሰራ መንገድ አለ። እሱም መንገድ ደግሞ ትንሽ ስለዛ መንገድ ደግሞ የምናጫውታችሁ ይሆናል። በቀጣይ ኤፒሶድ ደግሞ ያንን መንገድ እየወጣን ስለ ከተማዋ ታሪክ
ከተማዋ እንዴት እንደመጣች ይህንን ስያሜ እንዴት እንዳገኘችና የምናወራ ይሆናል። ከታሪክ ማህደር ደግሞ እነዛን ነገሮች እናነሳላችኋለን። ፎሎ፣ ላይክ፣ ሼር ማድረጉ እንዳይረሳ። አሁን ደግሞ ትንሽ ደከምም ስላለን ቅድም ነፋሻማ አየር ለመውሰድ እናርፍበታለን ካልነው ቦታ ላይ አረፍ ብያለን። ደግሞ በዛው ደግሞ ከደረጃው ለሚወርዱ ሰዎች ለማረፊያ እንደተሰራም ያንንም ነገር እንዲሁም ደግሞ 40 ሲባዛ 42 ሚኒንጉ ምንድነው የሚለውን የምናይ ይሆናል። አንዴ ወደዛ ስፍራ እናቅና። የኔ ሀሳብ እንግዲህ ይሄ የምታዩት ቦታ አሁን በእይታችሁ ውስጥ ያለው ከደረጃው ስንመጣ 40 ሲባዛ 42 በቁጥር ደግሞ 1680 የሆኑ ደረጃዎችን ወርዳችሁ ወደ ታች የምታርፉበት ነፋሻማ ስፍራ ነፋሻማ ቦታ ነው። ለማረፊያ የተዘጋጀ ሲሆን ይህንን ቦታ ደግሞ በቀጣይ ደግሞ በድጋሚ ተመልሰን መተን በኢፕሶድ 2 ላይ ደግሞ በደረጃው በኩል ደግሞ እንዴትስ መውጣትና መውረድ እንደሚቻል የምናሳያችሁ ይሆናል። አንድ ላይም ደግሞ ስለ ከተማው ታሪክ እናወጋለን። ፎሎ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቅድም ደግሞ ሀሹ ሳሮ ይዴታ ብለው እንኳን ደህና መጣችሁ ብለው እንደተቀበሉን ይሄው እዚህ ጋር ደግሞ ስለ ጎበኙ እናመሰግናለን እያሉ እየሸኙን ይገኛሉ። ወደ መውጫችን እያቀናን ነው። እሺ እንግዲህ የመጀመሪያውን ኤፒሶዳችንን የአርባዎቹ ምንጮችን ቆይታችንን በዚህ አገባደናል። ያው ሲገባደድ ደግሞ አንዳንድ ነገሮችን ለእናንተ ለተመልካቾቻችን ማለት ስላለብን በዚህ ቁጭ ብለን አንዳንድ ነገሮችን ሼር ልናደርጋችሁ ነው። እንግዲህ ከመጀመሪያም እንዳልነው የወጪውን ሁኔታ ስናወራ ያው ከ2000 ብር ባነሰ ወጪ እንደዚህ መተን ለሶስት ሰዎች በተከፈለ ክፍያ የዱር ከእንደገና ደግሞ የትኬት እንዲሁም ደግሞ የባጃጅ ከፍሎልን የትራንስፖርት ከፍሎልን ጨርሷል። መኪና ቢኖራችሁ ወይንም ደግሞ የምትችሉ ከሆነ ከምታውቁት ሰው ጋር በባጃጅ ኮንትራክት ብትመጡ ሰጀስት እናደርጋለን። ሌላ ሰጀስት የምናደርገው ነገር ደግሞ እኛ አሁን አልዋኘንም፣ ያው በተደጋጋሚ እየመጣን የዋኘንበትም ስፍራ ቢሆንም ግን ደግሞ ዛሬ ያለመዋኘታችን ትንሽ ቅር አሰኝቶናል። ያም ደግሞ የሆነበት ምክንያት አረፍደን ከረፋዱ ስለመጣን ነው። እናንተ ደግሞ በጊዜ በጠዋት የምትመጡ ከሆነ ቦታው ፍሪ ስለሚሆን ጥቂት ሰዎችም ስለሚኖሩ ደግሞ ለመጎብኘት በጣም ምቹ ይሆናልና በጊዜ እንድትመጡ እንመክራለን። ዋናን ደግሞ ተኮር አድርጋችሁ የምትመጡ በቦርሳ አነስ ባለች ቦርሳ ደግሞ የዋና ልብስና ደረቅ ልብስ ይዛችሁ ብትመጡ እንመክራለን። ከዚያም ጋር በተያያዘ ደግሞ ቦታው እንግዲህ እንደምታዩት ሻይ ቡናዎች፣ ምግብ ቤቶች አሉ። ስናኮችን ምናምን መያዝ ቢመከርም እዚሁ ደግሞ ምግብ የምትበሉበት ሻይ ቡና የምትሉበት ስፍራም ስላለ ደግሞ ያ ነገር ዳትማሽ አያስጨንቅም እንላለን። በቀጣይ ደግሞ ብትመጡ ምንም ችግር የለውም። ያ ኖርማል በቀጣይ ደግሞ እንደተነጋገር ነው ይህ ቦታ የተዘጋጀበት ዋነኛ ዓላማ ይህ ማረፊያ ስፍራ የተዘጋጀበት ዋነኛ ዓላማ በዚህ መንገድ ከሚወርዱ በ40 ወይም 40 ሲባዛ 42 ደረጃዎች የሚወርዱ ሰዎች እንዲያርፉበት ስለሆነ አሁን ካረፍንበት ደግሞ በቀጣይ ኤፒሶድ እንነሳና 40 ሲባዛ 42 ደረጃዎችን አንድ ላይ ኤክስፕሎር የምናደርግ ይሆናል። ወደ እነዛ ደረጃዎች ደግሞ እንሄዳለን። ለቀጣይ ቪዲዮቻችን ደግሞ ሰብስክራይብ ማድረግ አፕዴትድ እንዲሆኑ ደግሞ ቲክቶካችንን፣ ዩቲዩባችንን ፎሎ፣ ሼር፣ ላይክ ማድረግ እንዳይረሱ። እንወዳችኋለን። ፒስ አውት።